ጀመርክ እንዴ? ዛሬ ያለነው ሲኤምሲ የተባበሩት አደባባይ ፊት ለፊት ፀሐይ ሪል ስቴት ነው ያለነው። ወይዘሩ ምናምን ደስ ይላል። በጣም ነው የሚያምረው ቪው። እንግዲህ ሲኒየር ሴልሳችን እየጠበቀችን ነው። ሳኒ ደግሞ እንዴት ነሽ? እኔ ፀሐይ ሪል ስቴት ተመችቶሻል አንቺ? በጣም እንዴት ነሽ? አለ ቢኒ ስራ እንዴት ነው? ጥሩ ነው። ስራ አሪፍ ነው። ያው ዛሬ እንግዲህ እናንተ ጋር መተናል። ኦኬ ውስጥ ገብተን ደግሞ አሳይነና። እሺ ግን ከዚህ ብንጀምር ሳይታችን እንግዲህ እንደምታየው ፊት ለፊት ቦታ ላይ ነው ያለው። በጣም ብዙዎች ይፈልጉታል ይሄንን ሎኬሽን። ስለዚህ ለሁሉም መንገድ አዋሳኝ ነው። በዚህ በኩል የወሰን መንገድ አለ፣ እንዲሁም ደግሞ በዚህኛው በታችኛው በኩል ደግሞ እኛ ኢስት ነው የምንለው የሀያት መንገድ አለ። በፊት ለፊት ደግሞ ሰሚት ፍየል ቤት የሚያወጣ መንገድ አለ ማለት ነው። ሳይቱ በጣም ግዙፍ ነው። ዌስት ኢስት እና ሚድል ብለን ነው የምንከፋፍላቸው። ወደ 470 ሾፖችን የያዘ ነው። ውስጥ ገብተን እናያለን። በጣም ቆንጆ ነው መንገዱ። እንትኑ ራሱ ፓርኪንግ ምናምን አለው አይደል? አዎ ፓርኪንግ አለ። ሙሉ ለሙሉ ተጠናቋል? አዎ ሙሉ ለሙሉ ተጠናቋል። እንግዲህ እንደምታያቸው ሊፍቶቹ ሶስቱም ይሰራሉ። ኦልሞስት ወደ ስራ ሊገባ የተዘጋጀ ነው ማለት እንችላለን። ትንሽ ቀናቶች ናቸው የቀሩት። ከላይ እንጀምር። ይሄ ሶስተኛ ፍሎር ላይ ነው የምንገኘው። እንግዲህ ሶስተኛ ፍሎሮች የሾፒንግም ሴንተር አላቸው፣ እንዲሁም ደግሞ ለሬስቶራንት እና ለጤና ተቋማቶች ብዙን ካሬ ሸጥ ነው። እዚህኛው ላይ እስከ ኮሜርሻል የሆነው እስከ ስንት ድረስ ነው? እስከ 6 ድረስ ነው። ኮሜርሻል ኤሪያችን እስከ 6 ድረስ ነው። እንግዲህ አንዳንድ ወደ ስራ ሊገቡ ሬዲ ሆኑ ቦታዎችም አሉ ማለት ነው። የገቡም አሉ፣ የተጀመሩ አሉ። ስፔሻሊ 4ኛ ላይ ኦፊሶች በብዛት የሚገኙበት ቦታ ነው። 3ኛ ደግሞ ሬስቶራንቶች ወደዚህ ያሉን ማለት ነው። በዛ ላይ ካሬያቸው በተለያየ ካሬ አማራጭ ነው ያላቸው። የተለያየ ካሬዎች አሉ። አሁን ላይ ከ40 ካሬ እስከ 444 ካሬ ነው። እንግዲህ ለተለያየ አገልግሎትም መዋል ይችላሉ ማለት ነው። እዚህ ጋር ትልልቅ ሾፖች ናቸው ኖርማል ያሉት። እየገባን እናያቸዋለን። እዚህ ጋር ፐብሊክ ቶይሌቶች አሉ። ይሄ ደግሞ ፐብሊክ ቶይሌቱ አንደኛ ሽታም እንዳያመጣ ወደ ውስጥ ገብተው ነው ኢቨንት ነው ያሉት የተሰራው። ጽድትም ብሎ ነው የተሰራው። ፐብሊክ ቶይሌት እንግባ። አሁን ጥሩ ከሌሎቹ ተለያየበት። ይሄ ሬዲ ነው። እንግዲህ እንደምታየው ፐብሊክ ቶይሌቶች ኮርነር ላይ አሉ ማለት ነው። ጽዳታቸውን ጠብቀው ነው የተሰሩት። እንግዲህ ያው አካባቢው ላይ ካሉ ስታንዳርድ ሞሎች መካከል አንዱ ነው የምንለው ፀሐይ ሪል ስቴት ነው። በጣም ያምራል ቪው ራሱ በጣም